ሃይሚና ብሩክ እና ደግሞ የሚያስፈልግም ነገር ከሆነ አሁን ያላችሁ ደስ ይለኛል። ምኑ ነው ደስ የሚለኝ? እውነት ነው ያስፈልገናል። አያችሁ አይደል? አያችሁ ተመለከታችሁ አይደል? እኔ ብቻ ነኝ ወይ ብሩኬና ሃይሚ ስለ እንደዚህ ነገር ሲያወሩ ምናምን ነገር እንደዚህ ሪአክት ማድረግ እኔ ብቻ ነኝ? ቆይ እስኪ ንገሩኝ። እስኪ ሳትዋሹ ተናገሩ። ኮሜንት ላይ ማየት ፈልጋለሁ። ሳትዋሹ ተናገሩ። እሙሽም እፈልጋለሁ እውነት ያደርግልኝ እያለች ነው። እንግዲህ ምን ትላላችሁ? እስኪ ተናገሩ። እስኪ እንግዲህ እነሱ ነው እያለ ያለ እናታቸው ነው እያለች ያለች እውነት ይሁን አድርጉት በቃ ይከናወን እያለች ነው። ይመችሽ ሙሽ እኮ አራዳ ነች የምንለው በምክንያት ነው። ይመችሽ በቃ። እነዚህ ልጆች እንግዲህ ከዚህ በኋላ እኮ ሊያረጁ እኮ ነው። ወዴት ነው ከዚህ በኋላ የምታድጉት እንዴ? ምን ጉር ነው? በቃ እንደ ፍጥርጥር አድርጉት ማለት ነው። ደግሞ እሱ ምን እየተስኮረመምኩ ነው በማለት በዚህ እንዴ በዚህ እድሜማ አሁን በዚህ እድሜ ከውልክ ይታይ እንግዲህ ጓደኛህ ነው የሚሆነው። ሲያድግ ጓደኛህ ነው የሚሆነው። ይሄማ ያንተ ልጅ አይደለም ነው የምትባለው። በቃ አለቀ። ምንም አዲስ ነገር የለውም። ልጅ ነኝ ብለህ እንዳታስቀኝ። አንተ ሰው አንቱ መባል ጀምራል። ስለዚህ ምንም ልጅ ነኝ ገና ነኝ የሚለውን ነገር ወደ ጎን አድርገው። እሱ ለኛ አይደለም እሱ እንደሱ የምትለው እናንተ ወሩበት። አንተና ሃይሚ በጠረጴዛ ዙሪያ ማለት አልጋ ዙሪያ አውሩበት። እንትን እያልሽ የቤትሽን እንትን ቃሽን ከሱ ጋር ደግሞ መጣላት የሚባል ነገር እንዳልሰማ ነገር ነው አይምሮ የሚነካው። እኛ ሁላችንንም ነው በቃ የሚረብሽው። የእናንተን ጠማየት ሁላችንንም ይረብሻል። ምንም ጥርጥር የለውም። ምንም ጥያቄ የለውም። ሁላችንን ይረብሸናል። አለቀ። አሁን በተረፈ እየተመከራችሁ በመሃላችሁ ሰው አታስገቡ። በፍቅራችሁ መሃል ሰው አታስገቡ። የእናንተን እኔ አሁን እንደራሴ እየምሬ ነው። በፍቅራችሁ መሃል ሰው አታስገቡ። ራሳችሁ ያለውን ነገር ለመፍታት ሞክሩ። በተቻላችሁ አቅም መሞከር ነው የሚሻል እንጂ ሌላ ሶስተኛ ሰው በመሃላችሁ ከገባ ትልቅ ችግር ነው የሚፈጠረው። ከዚህም በፊት ገብቶ አይታችሁታል፣ ተመልክታችሁታል። እየተፈጠረውን ነገር ታውቃላችሁ። እናንተ ልጆች አይደላችሁ፣ ትልቅ ሰው ናችሁ። እየምሬን ነው። ማንም ልጆች ናችሁ ሊለኝ አይችልም። ሃይሚና ብሩኬ አይደለም ሃይሚና ብሩኬ ስንትና ስንት ህፃናት ስንት ቦታ እየደረሱ ገባችሁ። ስለዚህ እነዚህ ልጆች ህፃናት አይደሉም፣ ትልቅ ሰዎች ናቸው። ስለዚህ ሲቀጥል ደግሞ የምትሰራሩትን ፕራንክ ለዩ። እናንተን የሚያጣላችሁ አታድርጉ። በቃ የሆነ ክፍተት የሚፈጥር መሀላችሁ ላይ ክፍተት የሚፈጥር ነገር አትሰራሩ። ይሄ ዋነኛው ነገር ነው። ሰይጣን የማይገባበት የለም። እባካችሁ ተጠንቀቁ። የምሬን ነው። ብሩክም ሃይሚም ተጠንቀቁ። መጠንቀቅን አላቅም ብቻ ብትጠነቀቁ የተሻለ ነው። ተናገሩ ይነቱ ነው ታታሳፍራል ልጅቷ። እሙሽ እኮ ግን አራምን የገባት እኮ ነች። ተመልከቱ። አታሳፍራት። እንግዲህ ተናገሩ ከሆነ ተናገሩ። የምር እንደዚህ ብሎ ለመናገር ያብቃችሁ። ሌላ እኔ ምንም አልልም። የምር እንደዚህ እሙሽን እንደዚህ ለማፍሰር ያብቃችሁ። በቃ እውነቱ ነው ያሳየን። መቼም እዚህ ጋር መጣችሁ ድራማችሁን ነው የምንሰሩ ችግር የለም። ግን እውነቱ ነው ያሳየን። የምሬን ነው። እኔ ያንን ቀን ነው የምፈልገው። ያንን ቀን ነው የምንጠባበቀው። እኛ ጨረቃ ፋሚሊ ያንን ቀን ነው የምንጠባበቀው። ያንን ቀንና ሃይሚ የምትወልድበት ወይም እርግዝና ታይማ ወይም ደግሞ ሰርጋቸውን በጣም በጉጉት የምንጠብቀው ነገር ቢኖር ከሃይሚና ከብሩክ ይህን ሁለቱ ነገር ነው። በቃ ሁለቱን ነገር በጣም አብዝተን እንጓጓለን ለማየት። የምሬን ነው። ሰርጋቸውን ኦብቪየስሊ በቅርቡ ታያላችሁ። እንመለከታለን። ይሄን ደግሞ የምር እንደዚህ ለመናገር ያብቃችሁ። እሺ
እውነተኛውን ተናገር። ኧረ ኦኬ ነው። እኔ ራሱ አይደለም እሙሽ እኮ አሁን ደስ ለትንሽ ሰከንድ ቢሆን ደስ ይላታል። እናት ነሽ መቼም ታውቃላችሁ። ገባችሁ አይደል? እናት ሲሆኑ በቃ የልጅ ልጅ ማየት በደንብ በጣም ነው የሚፈልጉ ስላችሁ በጣም ማለት ነው። ሶ ትጓጓለች፣ የልጇን ልጅ ማየት ትጓጓለች። ስለዚህ ደስ ይላታል። የውሸትም ቢሆን ቢነግራት ደስ ይላታል። ፍራንክ እንደተደረገች ነው እኔ የምቆጥረው። የምሬ ነው። ፍራንክ እንዳደረጓት ነው የምቆጥረው እዚህ ጋር። ምክንያቱም እናቶች ደስታቸው በአንድ ጊዜ ነው፣ በቃ ሀዘናቸው በአንዴ ነው የሚመጣና አሁን እዚህ ጋር ምናምን ኖርማሊ እንዳልደበረው ልትሆን ትችላለች፣ ግን ይደብራታል። የምር ደስ ብሏት ነበር የሚሆነው። እንደዚህ ይህን ቀን የምትጠብቀው የምሬ ነው እሙሽ የምትጠብቀው ቀን ነው እንደ ቀልድ እንደዚህ የነገሯት ማለት ነው። እና እኔ እንጃ ብቻ በጣም ለዚህ ቀን ያብቃችሁ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን የምንመለከት ይሆናል። ተምኔ ላይ እየሳቁኝ ነው የመጣሁኝ። አብረን የምንመለከት ይሆናል። ሀይሚና ብሩኬ እንወዳችኋለን የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን መስጠት እንዳትረሱ ፋሚሊ። እኔ ደግሞ ሰብስክራይብ በማድረግ ወንድማችኋለሁ። ሰብስክራይብ እያደረጋችሁኝ ያለው አንቺ ሰብስክራይብ አርጊኝ አላልኩሽም? ሰብስክራይብ እያደረጋችሁኝ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን መሰለሽ። እሺ ሀይሚ እርጉዝ ናት። እሺ ቦምቦክላት ወይኔ በላቸው። ሀይሚ እርጉዝ ናት። ሲያምር ብሩኬ ኧረ እኛ ተመልከቱ። የሀይሚን ፊት ተመልከቱት። ፋሚሊ ኧረ በስመ አብ እውነት ማረገው የምሬ ነው። እውነት ቢሆን ደስ ይለኛል። ያታሶሽኝ እውነት ቢሆን ደስ ይለኛል። በቃ ብሩኬና ሀይሚ የምር ነገር ቢከናወንና ቢሆን ደስ ይለኛል ፋሚሊ። የምሬ ነው። እኔ ደስ ይለኛል። እኔ እናንተን አላውቅም፣ ግን የኔ ደስ ይለኛል። እስኪ ይሁንና እንየው፣ ጉዱን እንየው እስኪ እስከ መቼ ወንድማችን እስከ መቼ? እሺ ከዛ አያት አድርጌሻለሁ ለብዙ ደብቀናል። የኔ ፍቅረኛ ሆናለች። እሺ ምን እሺ ያለው አማችሽ የምትሆነው እሷ ናት። በቃ እናቴ ደስ ይለኛል። እንዴ እኔማ ውስጤ ተጠራጣሪ እኮ። እኛም ውስጣችን ተጠራጣሪ ነው። ውስጤ ተጠራጣሪ ነው እያለች ነው ሙሽ። ውስጤ ይጠራጠራል። ከበፊትም ጀምሮ እናንተ ልጅ ነገር አይገበኝም ነበረ። የምን ጓደኝነት ነው የምታወሩት እያለች አለች። በፊትም እጠረጥር ነበር፣ አይደለም አሁን ቀርቶ ደስ ነው የሚላል። የምሬን ነው እሙሽ በጣም ነው ደስ የሚላል። ሀይሚን የመሰለች የምሬን ነው አይደለም። እሷ ራሱ የምትመርጥለት አይነት ሴት ነች ሀይሚ ማለት ነው። እና ብቻ ፈጣሪ ያሳካላችሁ። የምታስቡትን ነገር ፈጣሪ ያሳክቶ ያሳያችሁ። ሰርጋችሁ ነው በቅርቡ ይሁንላችሁ። የምትፈልጉት ነገር ሁሉ ይሳካላችሁ። የምሬን ነው የምነግራችሁ። በቃ መረቋችሁ፣ ከልቤ ነው እየመረቋችሁ ያለ ልጅ ምርቃን ነው ብላችሁ አሜን ካላላችሁ ይሁንሽ። እንትን እያልሽ የቤትሽን እንትን እቃሽን ከሱ ጋር ደግሞ መጣላት የሚባል ነገር እንዳልሰማ እሱ ነገር ነው እኔ አይምሮ የሚነካው። እኛ ሁላችንንም ነው በቃ የሚረብሸው። የእናንተን ጠብ ማየት ሁላችንንም ይረብሻል። ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ሁላችንን ይረብሸናል። አለቀ። አሁን በተረፈ እየተመከራችሁ ነው። በመሀላችሁ ሰው አታስገቡ። በፍቅራችሁ መሀል ሰው አታስገቡ። የእናንተን እኔ አሁን እንደራሴ የምሬ ነው። በፍቅራችሁ መሀል ሰው አታስገቡ። ራሳችሁ ያለውን ነገር ለመፍታት ሞክሩ። በተቻላችሁ አቅም መሞከር ነው የሚሻል እንጂ ሌላ ሶስተኛ ሰው በመሀላችሁ ከገባ ትልቅ ችግር ነው የሚፈጠረው። ከዚህም በፊት ገብቶ አይታችሁታል፣ ተመልክታችሁታል። እየተፈጠረውን ነገር ታውቃላችሁ። እናንተ ልጆች አይደላችሁ፣ ትልቅ ሰው ናችሁ። የምሬን ነው። ማንም ልጆች ናችሁ ሊለኝ አይችልም። ሀይሚና ብሩኬ አይደለም ሀይሚና ብሩኬ ስንትና ስንት ህፃናት ስንት ቦታ እየደረሱ ገባችሁ። ስለዚህ እነዚህ ልጆች ህፃናት አይደሉም፣ ትልቅ ሰዎች ናቸው። ስለዚህ ሲቀጥል ደግሞ የምትሰራሩትን ፕራንክ ለዩ። እናንተን የሚያጣላችሁ አታድርጉ።
በቃ የሆነ ክፍተት የሚፈጥር ማላችሁ ላይ ክፍተት የሚፈጥር ነገር አትሰራሩ። ይሄ ዋነኛው ነገር ነው። ሰይጣን የማይገባበት የለም። እባካችሁ ተጠንቀቁ። የምሬን ነው። ብሩክም ሃይሚም ተጠንቀቁ። መጠንቀቅን አላቅም ብቻ ብትጠነቀቁ የተሻለ ነው። እና ደግሞ የሚያስፈልግም ነገር ከሆነ አሁን ያላችሁ ደስ ይለኛል። ምኑ ነው ደስ የሚለኝ? እውነት ነው ያስፈልገናል። አያችሁ አይደል? አያችሁ ተመለከታችሁ አይደል? እኔ ብቻ ነኝ ወይ ብሩኬና ሃይሚ ስለ እንደዚህ ነገር ሲያወሩ ምናምን ነገር እንደዚህ ሪያክት ማድረግ እኔ ብቻ ነኝ? ቆይ እስኪ ንገሩኝ። እስኪ ሳትዋሹ ተናገሩ። ኮሜንት ላይ ማየት ፈልጋለሁ። ሳትዋሹ ተናገሩ። እሙሽም እፈልጋለሁ እውነት ያደርግልኝ እያለች ነው። እንግዲህ ምን ትላላችሁ? እስኪ ተናገሩ። እስኪ እንግዲህ እነሱ ነው እያለ ያለ እናታቸው ነው እያለች ያለች። እውነት ይሁን አድርጉት፣ በቃ ይከናወን እያለች ነው። ይመችሽ ሙሽ እኮ አራዳ ነች። ምን ነው በምክንያት ነው። ይመችሽ በቃ። እነዚህ ልጆች እንግዲህ ከዚህ በኋላ እኮ ሊያረጁ እኮ ነው። ወዴት ነው ከዚህ በኋላ የምታድጉት እንዴ? ምን ጉር ነው? በቃ እንደ ፍጥርጥር አድርጉት ማለት ነው። ደግሞ እሱ ምን እየተስኮረመምኩ ነው በማለት በዚህ እንዴ በዚህ እድሜማ አሁን በዚህ እድሜ ከውልክ ይታይ እንግዲህ ጓደኛህ ነው የሚሆነው። ሲያድግ ጓደኛህ ነው የሚሆነው። ይሄማ ያንተ ልጅ አይደለም ነው የምትባለው። በቃ አለቀ። ምንም አዲስ ነገር የለውም። ልጅ ነኝ ብለህ እንዳታስቀኝ። አንተ ሰው አንቱ መባል ጀምራል። ስለዚህ ምንም ልጅ ነኝ ገና ነኝ የሚለውን ነገር ወደ ጎን አድርገው። እሱ ለኛ አይደለም እሱ እንደሱ የምትለው እናንተ ወሩበት። አንተና ሃይሚ በጠረጴዛ ዙሪያ ማለት አልጋ ዙሪያ አውሩበት። ራሱን እንደ ህፃን ነው እንደሚያላችሁ እንግዲህ የእናቴን ፈለግ ነው የምከተለው። ይኸውላችሁ አያችሁ፣ ሃይሚም እኮ ራሱን እንደ ህፃን ነው ወይ የሚያየው? ትልቅ ሰው እኮ ነው። እንውለድ ይመችሽ። እኔ እየተመቸሽኝ ነው። ይመችሽ። ሂጂበት ብሩኬ። መቼም ልጅ ነኝ ብሏል። አንቺ ትልቅ ሰው አድርጊው። ለኔ ኩንታቴ ሰጡኝ እወልዳለሁ። ጤፍ ላይ ቸገረህ አንተ ደግሞ ይመጣልሃል ከዘመዱ። እግዚአብሔር ይባርክሽ። እኔ ስለወደደች እኔንም አስለቀሰችኝ እውነት። ለምን ቤተሰቦች የምትወዷቸው ልጆቼን እኔንም የምትወዱ እግዚአብሔር ይውደዳችሁ። ባላችሁበት ቦታ ሰላምና ጤና ይስጣችሁ። ከሁሉም ነገር ጤንነት ይበልጣል። ጤና ይስጣችሁ። እንግዲህ ፋሚሊ እዚህ ድረስ ነው ሃይሚና ብሩክ የሚወደዱት። የምሬ ነው። እኛ እኮ ሃይሚ ብሩክ እሙሽ ምንለው በቃ ዝም ብለን አይደለም። ገባችሁ አይደለም? ምን አይነት ቤተሰባዊነት እንዳላቸው ስለምንቀናባቸው ባላቸው ፍቅር በቃ መንፈሳዊ ቅናት ስለምንቀና በጣም ስለምንወዳቸው ሲደሰቱ ስለምንደሰት ነው። ኢማጂን እናቲቷን እሙሽን ስላየሽ ብቻ ያለቀሰች ልጅ አለች። ገባችሁ? ያለቀሰች ልጅ አለች። ይሄ ምን ያክል ነው ለብሩኬና ለሃይሚ ምን አይነት እንትን ሊሰጣቸው እንደሚችል እስኪ። ገባችሁ አይደል? በጣም ከባድ ነው። ምን ያክል ይሄ የሰው ሞደርን የሰጣችሁ ፈጣሪ ከምንም በላይ የሰው ሞደር ይስጣችሁ ይባላል። ገባችሁ? እናንተ ደግሞ ይህንን ነገር አግኝታችኋል። የሰው ሞደር አላችሁ። በቃ ከዚህ በላይ ምን የሚያስደስት ነገር አለ? እናንተ እኮ ስትጣሉ የሚያለቅሰው ሰው በጣም ብዙ እኮ ነው። አልገባችሁም? በጣም ብዙ እኮ አይደለም ደስታችሁን እያየ ማለት ነው። እና እባካችሁ ፍቅር ለመሆን ሞክሩ በቻላችሁ። እናታችሁ የምትላችሁን እባካችሁ የምሬ ነው ፈጽሙ። የትልቅ ሰው ምክር ጠባይል የምሬ ነው። ተመረቁ። በየሰከንዱ ነው ብትሹ አያት ያላችሁ ልጆች እድለኛ ናችሁ በጣም። በየሰከንዱ ብቻ ምንም ቀረም ተፈቅዶላችኋል። አለቀ፣ ተፈቅዶላችኋል። እንግዲህ ከዚህ በላይ ምንም አያስፈልግም። ወደ ገደለው መግባት ነው በቃ። እናንተ ወይ አልገባም ወደ ገደለው ካላችሁ በስተቀር ተፈቅዶላችኋል። እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ነው እመኝላችኋለሁ። የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ፣ እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ።
ወንድማችሁ አድርጉኝ። ወንድም አፈልጉም ነው ሰብስክራይብ ማታደርጉኝ ለዛ ነው። ወንድማችሁ በሆነ አይሻላችሁም? ወንድማችሁ አድርጉኝ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ ወዳችኋለሁ። ባይ